እንደምንሰነበታችሁ አድማጭ ተመልካቾቻችን ይህ የጉሃ ጽባህ መርሃ ግብር ነው። በዚህ መርሃ ግብር ውስጥ የስነ ፍጥረት መጨረሻ በሚል ትልቅ ርዕስ ስለ ሰው ልጅ ትንተና መስጠት ጀምረናል። የተለያዩ አርዕስተ ነገራትን እያቀረብ ሰንብተናል። ዛሬ ደግሞ ሶስት ጉዳዮችን በተመለከተ እናቀርባለን። ቂም፣ በቀልና መፍትሄዎቻቸው የሚል ነው። አሁን በመጀመሪያ ስለ ቂም እንነጋገራለን። እንግዲህ ቂም ማለት ምን ማለት ነው ብለን ስንጠይቅ ውስጣዊ አእምሮአዊና መንፈሳዊ መከፋት ነው። አንድ ሰው ተቀየመ ብለን ስንል ውስጡ ተከፍቷል፣ አእምሮው ተከፍቷል፣ መንፈሳዊ መከፋት አድሮበታል ማለት ነው። እና እንግዲህ ቂም ውስጣዊ መከፋትን ወይም የስሜትን መከፋት በአእምሮ ውስጥ አምቆ መያዝ ነው። ሌላው ደግሞ አንድ ሰው ተቀይሟል ወይም አንድ ሰው መቀየምን ተቀይሟል ብለን ስንል ውስጣዊ መከፋትን ወይም ስሜትን ወይም አእምሮአዊ መከፋትን በአእምሮ ውስጥ አምቆ ይዞ ለመከፋቱ ምክንያት የሆነውን ነገር ለመበቀል አድብቶ መቀመጥ ነው። እና እንግዲህ ቂም የሰው ልጅ ይጎዳል። ትልቁ ነገር እንግዲህ አንድ ሰው የሚያስቀይመው ምንድነው? ምን ያስቀይመዋል? የሰው ልጅ ሰው ነውና ቂም ይይዛል፣ ይቀየማል። ነገር ግን የሰው ልጅ ካለው ነባራዊ ሁኔታ ምንድነው የሚያስቀይመው? ምን ይቀየማል? ቂም ስንል ከንዴት፣ ከብስጭት፣ በስሜት ከመናገር ከነዚህ ሁሉ የተለየ ነው። አንድ ሰው ቂም ተቀየመ ብለን ስንል ውስጣዊ ያስከፋውን ነገር፣ ስሜቱን የነካውን ነገር ወይም በብስጭት ወይም ለሰው ወይም ለማህበረሰቡ ሲያወጣ በአእምሮ አምቆ ይዞ ለሌላ ጊዜ ይህን ያስቀየመውን ነገር ለመበቀል ወይም ባስቀየመው ነገር ላይ ጥቃት ለማድረስ ውስጡን አምቆ ይዞ መቀመጥ ማለት ነው። እና የሰው ልጅ ወደ ቂም የሚወስዱት ምን አይነት ነገሮች ናቸው? ብዙ ነገሮችን መዘርዘር እንችላለን። እንግዲህ የሰው ልጅ ምንድነው? በተፈጥሮ ፍትርት ይፈልጋል። የሰው ልጅ ሰው ስለሆነ እውነትን ይፈልጋል፣ ፍትርት ይፈልጋል፣ እኩልነትን ይፈልጋል፣ ፍቅርን ይፈልጋል፣ አጠቃላይ ሰላምን ይፈልጋል። ይሄ እንግዲህ እኒህ የተዘረዘሩት የሰውም ልጅ ብቻ ሳይሆን ሌሎችም ፍጡራን ከሰው ልጅ የተለዩ ፍጡራት እንስሳትም ሳይቀሩ የሚፈልጉት ነገር ነው። እንግዲህ ትልቁ ነገር የሌሎቹ እንስሳት እንደ ሰው ልጅ ቂም የሚይዙ የሚያቀሙ አይደለም። በእርግጥ የባዮሎጂ ምሁራን የስነ ህይወት ምሁራን እንደሚሉት አንዳንድ እንስሳት ሳይቀሩ ቂም ይይዛሉ ይባላል። ምሳሌ ቂም ይይዛል ተብሎ ከሚነገረው እንስሳ ውስጥ አንዱ ግመል የበደለውን ቂም ይይዛል እና አንድ ቀን አድብቶ ያጠቃል ይባላል። እንደዚሁ ውሻም ደግሞ ድንጋይ የወረወረበትን ወይም ደግሞ ያጎሳቆለውን ቂም ይይዛል፣ ይለያል። የመለየት አቅም ስላለው ቂም ይይዛል እና ቂም ከያዘ ደግሞ አንድ ቀን ይበቀላል። እንዲህ የሚባል አለ። ያም ሆነ ቂም በመያዝ ይህ ቂም ደግሞ እንግዲህ ቂም የበቀል ዋዜማ ነው። አንድ ሰው ተቀይሞ ውስጡን ቂም ይዞ በደሉን አምቆ ይዞ ከተቀመጠ አንድ ቀን ለበቀል መዘጋጀቱ ወይም ጥቃት መፈጸሙ አይቀርም። እና የሰው ልጅ ወደ በቀል ወደ ቂም የሚወስደው ነገር የሚያስቀይመው ነገር ምንድነው ብለን ስንል ምሳሌ ፍትርትን ሲያጣ አንድ ሰው ፍትርትን ሲያጣ እንግዲህ ፍትርትም ያጣው እንዴት ነው ብለን ስንል ምን ይላል የሰው ልጅ ሲተርት? በፍርድ ከሄደችዋ በቅሎዬ ያለ ፍርድ የሄደችዋ ቆሎዬ ቆጨችኝ የሚባል አባባል አለ። እናም የሰው ልጅ በተለይ ደግሞ አበሻ ኢትዮጵያዊ የበለጠ ፍትርትን፣ እኩልነትን ይፈልጋል። እንግዲህ የሰው ልጅ ወደ ፍርድ አደባባይ ሂዶ አድሎ ከተፈጸመበት እንደገና ወደ ፍርድ ከመሄዱም በፊት ህጋዊ ወደሆነ የህግ ተቋማት ከመሄዱ በፊት ምናልባት ሽምግልና አለ።
ሽማግሌዎች ፍርድ አጣመውበት ከሆነ እንደገና ደግሞ በቤተሰብ ውስጥ ወይም ወላጆች በሞት ሲለዩ ወይም ወላጆች ሲያረጁ ሀብት ንብረታቸውን መቆጣጠር ሲያቅታቸው በሕይወትም እያሉ ሀብት ንብረታቸውን ለልጆቻቸው ያወርሳሉ። ስለዚህ የሀብት ንብረት ውርስ በሚፈጸምበት ጊዜ በትክክል በእኩልነት ሀብት ካላገኘ ለአንደኛው ከፍ ያለ ለሌላው ደግሞ ያነሰ አጠቃላይ ክፍፍሉ ፍትሃዊ ካልሆነ ያለምንም ምክንያት አሳማኝ ባልሆነ ምክንያት ለአንዱ ትንሽ ለአንዱ ትልቅ ከተሰጠው ሁልጊዜ ትንሽ የደረሰው ሰው ምን ይሆናል? ይቀየማል ማለት ነው እና መቀየሙን ይገልጻል። እንግዲህ መቀየሙን ከገለጸ በኋላ አንድ ሰው ካልተደሰተ በተሰጠው የሀብት ክፍፍል በተሰጠው ውርስ አይ እኔ በዚህ አልተደሰቱም ተቀይም ያለው ቂም አድሮብኛል ብሎ ይናገራል። ምናልባት ወደ ሽምግልና ወደ ሽማግሌዎችም ሄዶ አቤቱታ ሊያቀርብ ይችላል እና ሽማግሌዎች ተገቢ የሆነውን ፍትርት ካልሰጡት ውስጡን አሲሮ ይቀመጣል ማለት ነው እና በሀገራችን ብዙ ጊዜ የወላጅ ወይም የዘመድ የሀብት ክፍፍል ማህበረሰቡን ሲያናቁር እንደገና ብሎም ወደ በቀል ሲወስድ እናያለን። በተለይ በቀደመው ጊዜ ደግሞ መሬት በርስት በነበረበት ጊዜ መሬትን በመከፋፈል የተነሳ አንዱ ትንሽ አንዱ ትልቅ ሲደርሰው ትክክለኛ ትክክለኛ የአከፋፈል ስልት ካልተደረገ ትንሽ ያገኘው ሰው ምን ይሆናል? ይቀየማል። ተቀየመ ማለት ደግሞ ቂሙ ካይምሮ የሚወጣበት ነገር ወይም መፍትሄ እስካልተደረገ ድረስ ያ ሰው መከፋቱን አምቆ ባይምሮ ይዟል ማለት ነው። ይህን ባይምሮ አምቆ የያዘውን መከፋት ደግሞ እንደ መፍትሄ አድርጎ የሚያየው በመበቀል ነው ማለት ነው። በአስከፋው ሰው ላይ በቀሉን ወይም ጥቃት በማድረስ ግድያ ሊሆን ይችላል፣ አካላዊ ጉዳት ሊሆን ይችላል። እነዚህ ነገሮች ብዙ ጊዜ ቂም በቀል ብለን ስንጠራቸው ቀላል ይመስላሉ እንጂ በሀገራችን በየቀኑ በየቦታው በየአካባቢው የሚፈጸሙ ናቸው እና ይህንንም ተከትሎ ብዙ ማህበረሰብ ወደ መፈናቀል፣ ቤት ወደ መፍረስ፣ ቤተሰብ ወደ መበተን። እንግዲህ ቤተሰብ የማህበረሰብ ዋና መሰረት ነው። ማህበረሰቦች ደግሞ ለሀገር መኖር ትልቅ መሰረቶች ናቸው እና ሀገርን በሰላም እንድትኖር ማህበረሰቦች በሰላም መኖር አለባቸው። ማህበረሰቦች ደግሞ በሰላም የሚኖሩ እያንዳንዱ ግለሰብ በሰላም ሲኖር ነው። ነገር ግን እያንዳንዱ ግለሰብ በውስጡ ቂም ይዞ ቂም ቋጥሮ ከተቀመጠ አንድ ቀን ያን ቂሙን ወደ በቀል መቀየሩ የማይቀር ነገር ነው። እንግዲህ ቅድም እንደተባለው በቀሉ ቂሙ ደግሞ እንግዲህ የሚፈጸመው ወይ በግድያ ሊሆን ይችላል፣ ወይ አካል በማጉደል ሊሆን ይችላል፣ ወይ በሌላም ነገር ሊሆን ይችላል እና እነዚህ የግለሰቦችን ማህበራዊ ህይወት ያናጋሉ። ስለዚህ እንግዲህ ቂም እንዳይመጣ አንደኛ ለሽምግልና የሚቀመጡ ሰዎች በሽምግልና የሚቀመጡ ሰዎች ሽምግልና የሚያዩ ሰዎች ቅርብ የሆኑ ለአካባቢው ማህበረሰብ ዳኞች ናቸው ማለት ነው። የቅርብ ዳኞች ሽማግሌዎች ምንድናቸው? ወይም የሽምግልና ባህል ኢመደበኛ በሆነ ሁኔታ ማህበረሰቡ በሰላም እንዲኖር፣ ቂም እንዳይኖር፣ ቂም ወደ በቀል እንዳይቀየር፣ በቀል ታለ ቤተሰብ ስለሚበትን፣ የቤተሰብ መበታተን ደግሞ ማህበረሰብ ስለሚበትን፣ የማህበረሰብ መበታተን ደግሞ ሀገር ስለሚበትን፣ ሀገርን ስለሚያውክ ይህ እንዳይሆን አንድን ሰው እርቅ ሲፈጽሙ እንግዲህ ሽማግሌ ብዙ ጊዜ የሽምግልናቸው ስልት ሰላም የማምጣቱ ስልት የሚሰምርላቸው ስለሚያስታርቁ ነው። እርቅ ሃይማኖታዊም ባህላዊም ማህበራዊም የሆነ ይዘት አለው እና በተለይ እርቅ የሚፈጸም ከሆነ በዚያ በእርቁ ስርዓት ላይ ካህን የሆነ ሃይማኖት የሚያስተምር ሰው ይኖር ዘንድ ይገባል። ምክንያቱም አንድ ሰው የቋጠረውን ቂም አድብቶ አንድ ቀን ያስቀየመውን ሰው በጠላቱ ላይ በቀል ለመፈጸም አድፍቶ ከተቀመጠ
ያ ቂሙ ሙሉ በሙሉ ምን መሆን አለበት? ከአይምሮ ውስጥ መውጣት አለበት። ከአይምሮ ውስጥ መውጣት አለበት እና የሚያስታርቁ ሽማግሌዎች እንዲያው ምን ይባላል? ዋሽቶ ማስታረቅ የሚባል ዘይቤ ያለ በሀገራችን። ዋሽቶ ማስታረቅ ምን ማለት ነው? በእኔ እይታ የሚጠቅም ነገር አይደለም። ምክንያቱም ዋሽተን ካስታረቅ ነው ታራቂዎች አይምሯቸው በቀሉ ከአይምሯቸው ውስጥ አይወጣም ማለት ነው እና ለጊዜው ለይስሙላ እንጂ እርቁ የሰመረ አይሆንም እና አሁን ዋሽቶ ማስታረቅ የሚባለው ምናልባት ቃሉ ዝም ብሎ ተጋኖ ካልሆነ በስተቀር ቃሉን በቃል ስንተረጉመው ዋሽቶ ማስታረቅ ለማህበረሰቡ አይጠቅመውም። እውነቱን በማውጣት ነው። አንድ ሰው ተበደልሁ ብሎ ሲል በደሉን ዝርግፍ አድርጎ ሲናገር መስማት ያስፈልጋል። ማስታወሻ ላይም ማስቀመጥ ያስፈልጋል። እንግዲህ ምን ይባላል? አንዱን ሲሰሙት ያፈዛል፣ አንዱን ሲሰሙት ያደነዝዛል ይባላል። ምናልባት ተበደልሁ ያለው ሰው ሲናገር መጀመሪያ ሽማግሌዎች ይሰሙታል። ሌላው ደግሞ በዳይ የተባለው መጥቶ ሲናገርም እንደዚሁ የራሱ የሚናገረው ነገር ይኖራል እና ሽምግልና እንግዲህ ግራ ቀኙን አይቶ ጥፋቱ የት ላይ እንዳለ አውጦ አውርዶ አንድን ሰው ወደ እርቅ እንዲመጣ ማድረግ ወይም ደግሞ ቂሙ እንዳይኖር ቂም እንዳይመጣ ማድረግ ነው እና በሽምግልና ጊዜም ዋሽቶ ማስታረቅ ታለ ወይም አንድ ሰው የተበደለውን ነገር ካልተናገረ ምንድነው አሁንም ቂሙን እንደያዘው ወይም የበለጠ ፍትህ ታጣው እኩልነት አጣው ሽማግሌዎች እንኳን አልፈረዱልኝም ብሎ የበለጠ ቂም እንዲያቂም ያደርገዋል ማለት ነው። ሌላው አንድ ሰው ቂም እንግዲህ ደግሞ የሚቀየመው ምንድነው? ፍትርት ሲያጣ ወደ ህግ ሄዶ በህግ አደባባይ በትክክል ካልተፈረደለት ፍትርት እንዴት ይፈጸማል? ዳኝነት እንዴት ይፈጸማል? ብዙ ጊዜ በሀገራችን ዳኝነቶች እንግዲህ የሚፈጸሙት ህግ አለ፣ ዳኞች አሉ። ዳኞች አንድ ሰው ሲከስ የሚጠይቁት ማስረጃ አለህ ነው። እንደገና ተከሳሹም ደግሞ የመከላከያ ማስረጃዎችን እንዲያመጣ ይጠየቃል። ነገር ግን ይህ ሳይሆን ይቀርና በፍትርት አደባባይ ዳኞችን ፍርድ አዳልተው ጉቦ ተቀብለው መማለጃ ተቀብለው ፍትርት ካጣመሙ ያ ሰው ወደ ፍርድ አደባባይ ሄዶ ፍርድ ያጣው ሰው ምን ይሆናል? ይቀየማል ማለት ነው። አንደኛ መጀመሪያ ቀደም እንዳልሁት በሽማግሌዎች ላይ ሊቀየም ይችላል ፍትርት ካልሰጡት። እንግዲህ የተጠቀሰው በሀብት ንብረት ክፍፍል ላይ በተለይ በወላጆች የሀብት ክፍፍል ላይ እና አካፋዩ በትክክል ካላካፈለ ያ ትንሽ የደረሰው ሰው ይቀየማል። እንደገና ዳኞችም በትክክል ካልፈረዱ ኢፍትሃዊ የሆነ ነገር የተፈጸመበት ሰው ምናልባት መማለጃ ተቀብለው ወይም ደግሞ በመተዋወቅ በዝምድና ፍትርት ታዛቡበት ያ ሰው ይቀየማል ማለት ነውና አንደኛ በዳኛ ላይ በህግ ላይ ተስፋ ይቆርጣል። ስለዚህ ህግ ካልፈረደለት ራሱ በራሱ በበቀል ፍትርት ለማግኘት ይፈልጋል ማለት ነው እና አንድ ሰው ከፍትህ እንግዲህ ከፍርድ ቤት ፍትህ ሲያጣ ወይም ከማህበረሰቡ ፍትህ ሲያጣ አጠቃላይ ማህበረሰቡ የነፈገውን ፍትህ ዳኞች የነፈጉትን ፍትህ ራሱ ለመፈጸም ቆርጦ ይነሳል ማለት ነው። ይሄ ምንድነው? በቀል ነው። ስለዚህ ቂም ሄዶ የሚቋጨው በበቀል ላይ ነው። በቀል እንደተባለው ወይ ግድያ ወይ አካላዊ ጉዳት ወይ ሌላም ሊሆን ይችላል እና እንግዲህ በሀገራችን እንደዚህ አይነት ሁኔታ አለ። በእርግጥ አንዳንድ ሰዎች ምንድነው ምን ይላሉ? እገሌን ተቀይሜዋለሁኝ ተቀይሜው ኖራለሁ ይላሉ። ነገር ግን ብቀየመውም እኔ ለክፉ ነገር አላስበውም አልበቀለውም ይላሉ። ምናልባት እንዲህ አይነቱ ነገር በእርግጥ የተሻለ ነው። ቢቻል አንድ ሰው መቀየም የለበትም ወይም ቂሙን ላስከተለበት እንዲቀየም ላደረገው ሰው ሂዶ ያን ነገር በግልጽ ተናግሮ ለምን እንደዚህ እንዳደረገ ለምን ወደ መቀየም እንደወሰደው መናገር ቢችል መልካም ነበረ። ነገር ግን ከሌላው ጋራ ለበቀል ካደፈጠው ጋራ ተቀያሚ ጋር ስናነጻጽረው ግን
አንድ ሰው ተቀይሞ ነገር ግን ለእግዚአብሔር ሲል ለሃይማኖቱ ሲል ለሰላም ሲል ለአካባቢው ማህበረሰብ ወግና ባህል ሲል በቀል ላለመፈጸም መወሰኑ እሱም አንድ ትልቅ ነገር ነው። ይህ እንግዲህ ከማስተዋል የሚመጣ ነው፣ ከልምድ የሚመጣ ነው። እና ቂም እንግዲህ ወደ ቂም ስንመጣ በሃይማኖት ተቀያሚዎች እንድንሆን አይፈቀድልንም። ይሄ እንግዲህ በክርስትና ሃይማኖት ብቻም አይደለም፣ ሌሎቹ ሃይማኖት ቢሆኑ አንድ ሰው ቂመኛ ሆኖ እንዲኖር የሚፈቅድ ሃይማኖት የለም። ምክንያቱም ቂም ሄዶ የሚደመደመው በበቀል ስለሆነ ነው። እና ምን ይላሉ አባቶቻችን በተለይ ካህናት፣ ቂም ይዞ ጸሎት ሳል ይዞ ስርቆት አይቻልም የሚባል አባባል አለ። አንድ ሰው ሳል ይዞ ወደ ስርቆት ከሄደ እንግዲህ የሚሰርቅ ሰው በሬ ከሆነ የሚሰርቀው ወይም መሳሪያ ከሆነ የሚቀማው በጣም ጀግና ሯጭ ለመያዝም እንኳ ሰዎቹ ነቅተው በሬ ከሆነ ባለሀብቶች ደርሰው ሊይዙት ሲሉ ሩጦ ማምለጥ አለበት። ጠበንጃም ከሆነ እንደዚሁ። ስለዚህ ሩጫ ወሳኝ ነው። በእርግጥ ስርቆ በሃይማኖት አይፈቀድም እና ምን ይላሉ? ቂም ይዞ ጸሎት ሳል ይዞ ስርቆት። እንግዲህ ሌባ ሯጭ መሆን አለበት። ምናልባት በለስ ባይቀናው ለመያዝ ህይወቱ ለአደጋ ቢጋለጥ ሩጦ ማምለጥ ይችላል። ሳል የሚስል ከሆነ ሳሉ ስለሚያስለው ኑ በዚህ ያለው እንደማለት ነው። አንድ ሰው እየተፈለገ በሮጠ ጊዜ ሳል እየሳለ ከሮጠ ምክንያቱም የሚይዘው አካል የሚያሳድደው አካል የት እንዳለ ያውቀዋል። ጥይት ከሆነም ተኩሶ ይመተዋል። እንደገና ተከትሎ አሳዶ ይዞ የት እንዳለ ሊይዘውሽ ከፍንጅም ይችላል ማለት ነው። ስለዚህ ሳል ያለበት ሰው ከስርቆ ራሱን እጁን መሰብሰብ አለበት ማለት ነው። እንግዲህ ቂም ይዞ ጸሎት፣ ምክንያቱም አንድ ሰው ወደ እግዚአብሔር ፊት ሲቀርብ ጸሎት ሲያደርግ ልቡናውን የዋህ ማድረግ አለበት። ምክንያቱም ጸሎታችን የሚሰማው በእግዚአብሔር ዘንድ በፈጣሪ ዘንድ ተቀባይነት የሚያገኘው ይቅር ባዮች የዋሆች የተሰሳተውን ሰው ሁሉ ስለ እግዚአብሔር ብለን ይቅር እንድንል ስንወስን ነው። እና ቂም ይዘን ጸሎት ብናደርግ ጸሎታችን ወደ ኖሃ ሰማይ ወደ እግዚአብሔር አያርግም። እግዚአብሔርም ጸሎታችንን ላይቀበልልን ይችላል። እና ምን ይባላል? የእግዚአብሔር መስዋዕቱ የተሰበረ ልቡና ነው ይላል። እንግዲህ እግዚአብሔር መስዋዕት በቤተ ክርስቲያን ውስጥ መስዋዕት ይሰዋል። ነገር ግን ከዚህም በተጨማሪ የሰው ልጅ የተሰበረ ልቡና ለእግዚአብሔር ዋነኛ መስዋዕቱ ነው ይባላል ማለት ነው። እና አንድ ሰው ቂም ቢይዝም ቂሙን ስለ እግዚአብሔር ብሎ ራሱ አውጦ አውርዶ ይቅር ካለ ልቡናውን ለእግዚአብሔር የተሰበረ መስዋዕት አድርጎ አቅርቦታል ማለት ነው። እንዲህ አይነት ልቡና ጸሎት ሲያቀርብ ፈጣሪው ወዲያው ይቀበለዋል፣ የልቡናውንም መሻት ይፈጽምለታል ማለት ነው። ነገር ግን ቂም ይዞ አሁንም ራሱ ለመበቀል እንግዲህ ምን ይላል መጽሐፍ? ቂመኛ አትሁን፣ ቂመኛ ከሆን ትበቀላለህ፣ በቀል የኔ ነው ይላል ማለት ነው። በቀል የኔ ነው፣ በቀል የእግዚአብሔር ነው። እንግዲህ ፍትርት የሚሰጥ ነገር ግን አንድ ሰው ከዚህ ምን መሆን አለበት? ራሱን ማጽዳት አለበት። በተለይ እንግዲህ በእርግጥ ቂም ምንድነው? ስነ ህሊናዊ ነው፣ ተፈጥሯዊም ነው። ሰው ከተበደለ ይቀየማል። ግን ይህን እንዴት ባለ ትምህርት ይህን እንዴት ባለ ዕውቀት ቂምን እናጠፋዋለን የሚለው ምንድነው? ራሱ መነጋገር ማለት ነው። አንድ ሰው አንተ አስቀይመኸኛል እኮ ገሌ ወይም ሐሜት ተሆነ ባላደረጉት ነገር እንደዚህ ብለህ አንተኛል ስሜን አጥፍተኸኛል ብሎ ወደ አስቀየመው ሰው አንድ ሰው ቀጥታ ሄዶ ከተናገረ እና ያ ሰው ደግሞ በትክክል ያላበሰው አምቶት ከሆነ ይቅርታ ሊጠይቀው ይችላል። ነገር ግን ነገር በሁለተኛ ከሰው ወደ ሰው ሲተላለፍ ወደ ሰዎች በተላለፈ ቁጥር ስለሚዛባ ከራሱ ካስቀየመው ሰው ነገሩ በምን ሁኔታ ያ ሰው እንዴት እንዳስቀየመው እንዴት አስቀያሚ ነገር ካንደበቱ እንደወጣና ስለዚያ ሰው እንዴት እንደተናገረ ቀጥታ ሄዶ መጠየቅ ይሄ መልካም ነገር ነው። ምናልባት ያ ሰው የተናገረበት ሁኔታ ለምን እንደተናገረው አሳማኝ የሆነ ምክንያት ሊነገረው ይችል ይሆናል። እና ብዙ ጊዜ እንግዲህ ወደ ቂም የሚለው ነገር ከሰው ልጅ አይምሮ መውጣት አለበት። ቂመኝነትን እግዚአብሔርም አይወድም ሃይማኖታችንም አይወደውምና
ቂም መጥፎ ነው። ቂም ወደ ምን ይገፋል? ወደ በቀል ይገፋል። ቂም መግደል ነው። የገደለ ሰው ደግሞ ቅብዝብዝ ነው። ቤተሰቡን ይፈታል፣ ቤተሰቡን ይበትናል። ከዚያ ለማህበረሰቡም ጠንቅ ይሆናል። ብዙ ጠንቀኞች ያሉበት ማህበረሰብ ደግሞ ራሱ ለሀገርም ጠንቅ ይሆናል ማለት ነው። እንግዲህ አድማጭ ተመልካቾቻችን ዛሬ ቂምና በቀል ከሚሉት ርዕሶች መካከል ስለ ቂም ተነጋግረናል። ቂም ይዛችሁ ቂመኛ ሁናችሁ ወገኖቻችሁን እንዳትጎዱ፣ ማህበረሰቡንም እንዳትጎዱ፣ እንደገና ደግሞ ቂምን እግዚአብሔር ፈጣሪም አይወድምና ከፈጣሪያችሁ ጋራም እንዳትጣሉ። ለዚህ ቂም ባይምሯችሁ ቂም መሆኑን እንዴት ታውቁታላችሁ ብለን ስንል ይሄ በደሉ በተደጋጋሚ ባይምሯችሁ ውስጥ ይመጣል፣ ይሰርጻልና እንደዚህ አድርጎ እንዳያውካችሁ ቶሎ መፍትሄ ማግኘት ያስፈልጋል። መፍትሄውን ወደፊት እንነጋገራለን። እንግዲህ ዛሬ ስለ ቂምና ቂም ስለሚያመጣው ጉዳት ተነጋግረናል። በዚህ በትምህርቱ በትንተናው ከፍተኛ የሆነ ዕውቀትና ትምህርት እንደምታገኙ ተስፋ እናደርጋለን። በሌላ ጊዜ በሌላ አርዕስተ ነገራት እስከምንገናኝ ድረስ ቸር ይግጠመን። ደህና ሁኑ።